not in football. ሰበር የዝውውር ዜና አርሰናል አዲስ ተጫዋች ሊያመጣ ነው። ማንቸስተር ዩናይትድ፣ ሊቨርፑል እና ሲቲ የሚያደርጉት ዝውውር ምንድነው? ዛሬ ሁሉንም እንመለከታለን። ሰላም ውድ የናቲ ፉትቦል ተመልካቾቻችን እንደምን ናችሁ? ዛሬ ስለ ትላልቅ እንግሊዝ ፕሪሚየር ሊግ ቡድኖች 4 ቡድኖችን መርጠን ስለ ዝውውራቸው፣ ስለ ክረምት ዝውውራቸው አንዳንድ ጉዳዮችን እናነሳለን። ከነዛም ውስጥ አርሰናል፣ ማንቸስተር ዩናይትድ፣ ሊቨርፑል እና ማንቸስተር ሲቲን የመረጥናቸው ቡድኖች ናቸው። እስከ መጨረሻው አብራችሁን ቆዩ። ላይክ፣ ሼር፣ ሰብስክራይብ እንዳይነሳ። ወደ መረጃችን እናልፋለን። ዛሬ የምናሰው እንግዲህ እንዳልኳችሁ ስለ ዝውውር ጉዳይ ነው። ቀዳሚ የምናደርገው ሻምፒዮኑን አርሰናል ጉዳይ ነው። እስከ መጨረሻው አብራችሁን ቆዩናለን። በተነታኝ ነው እስከ መጨረሻው አብራችሁ መረጃዎችን እያከፈልኳችሁ የምቆየው እኔ ናትናኤል ብርሃኑ ነኝ። እስከ መጨረሻው አብራችሁ ቆዩ። ወደ ተነታኛችን እናልፋለን። ከአርሰናል ስንጀምር አርሰናል ጥሩ ተሳትፎ እያደረገ የሚገኝ የእግር ኳስ ቡድን ነው። በዚህ የክረምቱ የዝውውር መስኮት እስካሁን ባለው ገና ነው። እንደውም የዝውውር መስኮቱን አርሰናል በጣም ከብዙ ሰዎች ጋር ከውጭዎች ጋር ስሙ እየተያያዘ ይገኛል። ይህን የዋንጫ ድላቸውን ለማስቀጠል ይረዱኛል ያላቸው ተጫዋቾች ጋር ስሙን እየተያያዘ ይገኛል። በብዛት የሚጠቀሱ እንግዲህ ክርስቶስ ዞሊስን ከክለብ ብሩጅ ጋር ለማስፈረም ተስማምቷል አርሰናል። ከባርኮላ፣ ጆን ስቶንስ፣ ኤዝሪ ኮንሳ፣ ያን ዲያሜንዴ፣ ቦርኖ ጉማሬሽ፣ ሁሊያን አልቫሬዝ፣ ጀራን ክሩፒ፣ ኒኮ ዊሊያምስ የመሳሰሉ ተጫዋቾች ላይ እንግዲህ ስሙ ተያይዟል። ዞሊስ ግን ማስፈረሙን ተስማምቷል። በ24 ወይም 48 ሰዓታት ውስጥ ያጠናቅቃል ተብሎ ይጠበቃል። እና አርሰናል ዝውውሬን ይመስላል። እንግዲህ ክርስቶስ ዞሊስ እንግዲህ በግራ መስመር ነው የሚጫወቱ። ስለዚህ አንዳንድ ነገር ለማለት ያክል ክርስቶስ ዞሊስ በግራ ክንፍ ነው የሚጫወተው። በግራ ማጥቃት ክፍል ውስጥ ነው የሚጫወተው። ለአርሰናል ትልቅ አስተዋጽኦ ይሰጣል ብሎ የሚታሰብ ተጫዋች ነው። ምክንያቱም በግራ ክፍል ላይ አርሰናል በጣም የሚቸገርበት ሁኔታ ነው ያለው። የግራ ክንፍ አጥቂ የለውም እስከሚባል ደረጃ። ማርቲኔሊ፣ ትሮሳርድ ነው በጣም ደካሞች ናቸው ሁለቱም። ትሮሳርድ አሁን ለቋል። ማርቲኔሊ የሚገኘው ማርቲኔሊ ሊለቅ ይችላል የሚባልበት አጋጣሚ አለ። ባለፈው ዓመት ሻምፒዮን ሲሆን እንኳን የእንግሊዝ ፕሪሚየር ሊግ የግራ መስመራቸው በጣም ደካማ የነበረበት አጋጣሚ ነበር ማለት ነው። ስለሆነ የግራ ላይ ጥሩ አስተዋጽኦ ይሰጣል ብዬ ገምታለሁ። ግን ይሄ ልጅ እንግሊዝ ፕሪሚየር ሊግ ለምዷል ለማለት ያስቸግራል። እንግሊዝ ፕሪሚየር ሊግን ተጫውቷል። ነገር ግን አንድም ጎል እስካሁን እንግሊዝ ፕሪሚየር ሊግ አላስቆጠረም። እንግሊዝ ፕሪሚየር ሊግ ለዛውም ትልቅ ክለብ ላይ ሊከብደው ይችላል ብዬ ገምታለሁ። ሌላም ትንሽ ልምድ ያለው ከሱ በለጥ ያለ ልምድ ያለው ተጫዋችን አርሰናል በግራ ማጥቃት ክፍሉ ቢያስፈርም ከክርስቶስ ዞሊስ ውጪ እኔ ባይነኝ። ከነዛ መካከል ብዙ ተጫዋቾች አሉ። እነሱን ስሞች የተሰዘ እነ ባርኮላ አለ፣ ያንዲያሜንዲ፣ ዊሊያምስ አለ። አልቫሬዝም መጫወት ይችላል፣ ክሩፒ መጫወት ይችላል። ግን እነዚህ ዋና ቦታቸው ነው። እነ ባርኮላ፣ ያንዲያሜንዲ እና ኒኮ ዊሊያምስ ዋና ቦታቸው ነው። እና ባርኮላ በጣም በፒኤስጂ ቤት እንደምናውቀው ነው። ቋሚም ሆኖ ሲጫወት በጣም ጥሩ ነው። ተቀያሪም ሲሆን በጣም ጥሩ ነው። ግን ብሩ ትንሽ ውድ የሆነ ይመስላል። ምክንያቱም ወደ እስከ 150 በላይ ነው የሚጠይቁት ፒኤስጂዎች። በጠዋት ዜናችን ላይም አንስተናል። በዜናችን ከ150 እስከ 75 ብቻ ነው የመጣው ተብሏል። እናም እንደዛ ነው። ባርኮላ በጣም ጥሩ ነው። ግን 75 ብቻ ነው እስካሁን የቀረበው ነው የሚባለው። እናም ባርኮላ እንደማስፈረም ጥሩ እንቅስቃሴ ያደርጋሉ ተብሎ ይጠበቃል። ስለሆነም ባርኮላ ለግራ መስመራቸው በጣም ለአርሰናል በጣም ጥሩ አማራጭ ብዬ የማስበው ነው። ግን ብሩ መክፈል ከቻሉ ማለት ነው። እናም ሌላኛው ያንዲያሜንዴ ነው። ያንዲያሜንዴ ደግሞ የአረብ ሊግ ኮት ዲቫር ተጫዋች ነው። ለኮት ዲቫርም ለአረብ ሊግ በጣም ድንቅ እንቅስቃሴ ያሳያል። በባለፈው ዓመትም በጀርመን ቡንደስሊጋ ለአረብ ሊግ በጣም ድንቅ እንቅስቃሴ ሲያሳይ የነበረ ተጫዋች ነው ያንዲያሜንዴ። ስለሆነም እሱንም ጋር ከቅርብ ጊዜ በፊት ስማቸው ተያይዟል። ሌላኛው እንግዲህ ተጫዋች ኒኮ ዊሊያምስ ነው። ኒኮ ዊሊያምስ ከረጅም ጊዜ በፊት ነው እንግዲህ መያያዝ የተጀመረው። በአትሌቲኮ ቢልባኦ እና በስፔንም ጭምር በደንብ የምናውቀው ድንቅ የግራ ክንፍ ተጫዋች ነው ማለት የምንችለው ነው። ኒኮ ዊሊያምስ በጣም ጥሩ ተጫዋች ነው። ለአርሰናልም ማጫወት ይሆናል ብሎ የሚጠበቅ ተጫዋች ነው። እናም እነዚህም በግራ ክንፍ ሊያስፈርሟቸው የሚችሉ ተጫዋቾች ናቸው። በተለይ እነ ባርኮላን ወይም ያንዲያሜንዲን ወይ ኒኮ ዊሊያምስ ከሶስቱ አንዱን ማስፈረም ቢችሉ በጣም ጥሩ ነው። ሞርጋን ሮጀርስንም ታስቦ ነበር፣ ግን ቼልሲ መጥለፉ ይታወሳል። በ117 ሚሊዮን ፓውንድ ቼልሲን ተቀላቅሏል። ስለሆነ እሱን ትተው ባርኮላ
የአንዲያሜንዲ እና ኒኮ ዊሊያምስን አማራጭ ሊወስዱ ይችላሉ ተብሎ ይጠበቃል። ሌላኛው በአጥቂ ስፍራ ስንመለከት ዩሊያን አልቫሬዝ፣ ጁሪያን ክሩፕ የመሳሰሉ ተጫዋቾች በአጥቂ ስፍራ በ9 ቁጥር አጥቂ ስፍራ አማራጭ ሊሆኑ ይችላሉ ተብሎ ይጠበቃል። በ9 ቁጥር ሚና አሁን ቪክቶር ዮከሬስ በባለፈው ዓመት ከስፖርቲንግ ሊዝበን የፈረመው በጣም ጥሩ እንቅስቃሴ ያሳየ ተጫዋች ነው። በእንግሊዝ ፕሪሚየር ሊግ 14 ጎሎችን በመጣበት ዓመት ባስቆጠረ በጣም ድንቅ እንቅስቃሴ ሲያሳይ ነበር። ለአርሰናልም የዋንጫ ለመብላቱ በጣም ትልቅ አስተዋጽኦ አድርጓል ማለት ያስደፍራል። ስለሆነም ቪክቶር ዮከሬስ አለ። የእሱ ደግሞ ምናልባት እሱን ቤንች አድርገው ራሱ ቋሚ ለማቀያየርም ለመፎካከርም የሚጠቅም ተጫዋች ነው። ዩሊያን አልቫሬዝ በጣም ድንቅ ተጫዋች ነው፣ ግን አትሌቲኮ ማድሪድ ይለቁታል ተብሎ አይጠበቅም። አንለቀውም ብሏል። ብሩም በጣም ውድ ነው። ብሩም በጣም ትልቅ ብር ይጠይቃሉ። ስለሆነም እሱን መክፈል ይችላሉ ብሎ አይጠበቅም። ግን ለእነሱ አማራጭ የሚሆነው የበርነማውዙ አጥቂ ጁሪያን ክሩፕ ይሆናል ብሎ ይታሰባል። ጁሪያን ክሩፒ ለአርሰናል ጥሩ የሚሆን ይመስለኛል። ክሩፒ ብሩም ከነ አልቫሬዝ ከነ ባርኮላም አነስ ያለ ተጫዋች ነው። ስለሆነም አነስ ያለ ብርም ሊኖረው ስለሚችል ክሩፒን ቢያስፈርሙ ጥሩ ነው ተብሎ ይጠበቃል። ከብርም አንጻር አልቫሬዝን ግን ማስፈረም ከቻሉ ኢንቨስት አድርገው ማስፈረም ይኖርባቸዋል። መሀል ሜዳውን ስንመለከት ብሩኖ ጉማሬሽ በጣም ስሙ እየተያያዘ ይገኛል። በጣም ቀናቶች አልፈዋል ስሙ ከተያያዘ። ብሩኖ ጉማሬሽ ከአርሰናል ጋር በዛሬው ጠዋት ዜናችን እንዳነሳውንም ብሩኖ ጉማሬሽ ኒውካስትል እና አርሰናል ይፋዊ ንግግር አድርጓል በብሩኖ ጉማሬሽ ዝውውር ላይ ተብሏል። ስለሆነም ብሩኖ ጉማሬሽ ምናልባት አርሰናል ይቀላቀሉን 100 ሚሊዮን ፓውንድ ይፈልጋሉ ተብሏል። ኒውካስትሎች በብሩኖ ጉማሬሽ ዝውውር ላይ አርሰናልስ በማን እንደሆነ ለማቀናቀን ከነ ዲክላን ራይስ ከነ ማርቲን ኦዲጋርድ ጋር ያጣምሩ ይችላል ተብሎ ይጠበቃል። በተለይ ዲክላን ራይስ እና ብሩኖ ጉማሬሽን በዲፌንስ ሚድፊልደር አድርገው 4-2-3-1 ቢጫወቱ በጣም ለአርሰናል በጣም ጥሩ ነው። ራይስን እና ብሩኖ ጉማሬሽን በዲፌንስ ሚድፊልደር አድርገው እያቀያየሩ ወደ ማጥቃት የሚሄዱበት አጋጣሚ ይኖራል ተብሎ ይጠበቃል። ራይስ ሲያጠቃ ብሩኖ ጉማሬሽ ወደ መከላከሉ፣ ብሩኖ ጉማሬሽ ሲያጠቃ ደግሞ ራይስ ወደ መከላከሉ በደንብ ባላንስ የሆነ ቲም ለመስራት ያግዛቸዋል ተብሎ ይጠበቃል። እና ብሩኖ ጉማሬሽን እንደማስፈረም ጥረት አድርገው ተብሎ ይጠበቃል። እናም ጥሩ ደረጃም ሊደርስ የሚችልበት አጋጣሚ አለ ተብሎ ይጠበቃል። ሌላኛው ዋናው አሳሳቢ ጉዳይ ወደ ተከላካዮች እናልፋለን። በተከላካይም ስሙ ተያይዟል። እነ ጆን ስቶንስ፣ ኮንሳ እና ጆን ማርቲን የመሳሰሉ ተጫዋቾች ጋር ስሙም ተያይዟል በተከላካይ ስፍራ። በተለይ ደግሞ ጆን ስቶንስ እና ኤዝሪ ኮንሳ በጣም ስማቸው የተያያዘ ነው ከአርሰናል ጋር። ጆን ስቶንስ ከቼልሲ ጋር ስሙ ተያይዞ እንዳለ እናውቃለን። ስቶንስ ግን የማይሰጥ ተጫዋች ነው። ምክንያቱም አርሰናል በተከላካይ በጣም ፉል የሆነ ምርጥ ቡድን ሙሉ የሆነ ቡድን ነው ልትሉ ትችላላችሁ። ነገር ግን ዊሊያም ሳሊባ በዓለም ዋንጫው ለፈረንሳይ ብሔራዊ ቡድን ሲጫወት በግማሽ ፍጻሜ ከስፔን ጋር ባደረጉት ጨዋታ ወደ 20-30 ደቂቃ አካባቢ ላይ በጀርባ ጉዳት ወድቆ በመጎዳቱ ቀዶ ሕክምና ሊያደርግ ይችላል እየተባለ ይገኛል። ቀዶ ሕክምና ካደረገ ከ4 እስከ 5 ሳምንታት ድረስ ከሜዳ ይርቃል ተብሎ ይጠበቃል። ይህም ማለት 1 ወር ከምናምን ቀኖች ይርቃል ማለት 1 ወር ከ1 ሳምንት ምናምን 2 ሳምንት ከሜዳ ሊርቅ ይችላል። ስለሆነም የሳሊባ ጉዳትን ተከትሎ የመሀል ተከላካይ ጋብሪኤል ማጋሌሽ ከሚጣመር ተከላካይ ያስፈልጋቸዋል። ስለሆነ በነፃ ውል ወይም በውሰት ጆን ስቶንስን ለማስፈረም ጥረት ያደርጋሉ ተብሎ ይጠበቃል። ጆን ስቶንስ በጣም ልምድ ያለው በማንቸስተር ሲቲ ተጫዋች ነው። በአንድ አመት ውልም እንኳን በአጭር ጊዜ ሊያስፈርሙ ይችላሉ ተብሎ ይጠበቃል። ጆን ስቶንስ በደንብ ልምድ ያለው፣ ኮንሳ ደግሞ እሱም በአስቶን ቪላ ቤት በደንብ የምናውቀው ድንቅ ተጫዋች ነው። በእንግሊዝም ብሔራዊ ቡድን ጥሩ እንቅስቃሴ ያሳያል። ከሁለቱ ግን አንዱን አስፈርመው የዊሊያም ሳሊባ ተተኪ አድርገው ማስፈረም ይኖርባቸዋል ተብሎ ይጠበቃል። ስለሆነ አርሰናል እነዚህን ዝውውሮች ውስጥ እንግዲህ ለማስፈረም በጣም ጥረት ያደርጋል ተብሎ ይጠበቃል። በአጥቂ ስፍራ አንድ ተጫዋች ማስፈረሙ ተስማምቷል ማለት ይቻላል። እነ ዞሊስ እና በግራ ክንፍ ሌላ ተጫዋች እንደኔ ሀሳብ መጨመር አለበት ብዬ አስባለሁ። እናም በመሀል ሜዳም አንድ ተጫዋች ምናልባት ብሩኖ ጉማሬሽ ሊፈርም የሚችልበት አጋጣሚ አለ። ተከላካይም የግድ ይመስላል። ተከላካይ እንኳን ግድ ይመስላል። ከስቶንስ ወይ ከኮንሳ አንዱ ሊፈርም ይችላል ተብሎ ይጠበቃል። ምናልባት ስቶንስ ወይም ኮንሳም ትንሽ ብር ናቸው። ስቶንስ በውሰት ውል ከሆነ በጣም ያናሳ ይሆናል። ቼልሲም ግን ይፈልገዋል። ቼልሲም ተፎካካሪ ነው። ስለሆነ ኮንሳ ምናልባት ሊመጣበት የሚችልበት አጋጣሚ አለ ማለት ነው። አርሰናል ሁለት ተጫዋቾችን ያስፈረመው እስካሁን በረኛ የሊድስ ዩናይትድ በረኛን አስፈርሟል እና ክርስቶስ ዞሊስን ተስማምቷል። በ24 ወይም በ48 ሰዓት ውስጥ ይጠናቀቃልም ተብሎ ይጠበቃል። ስለሆነ አርሰናል ተሳትፎ በዚህ ክረምት ትራንስፈር ላይ ዝውውር ላይ ጥሩ ነው አቋሙ። ተጫዋቾችን ግን ብዙም እያስፈረመ አይደለም። የዓለም ዋንጫው ምክንያት ስለሆነ አሁን
የዓለም ዋንጫም ስላለቀ የዝውውር ጉዳዮች ይጣጠፋሉ ተብሎ ይጠበቃል። ስለሆነም አርሰናል ግን አሁን ወደ ዝውውሩ በደንብ ሰርጎ የሚገባበት አጋጣሚ አለ ማለት ነው። የአርሰናል ጉዳይ በዚሁ እናጠናቅና ወደ ማንቸስተር ዩናይትድ ጉዳይ እናልፋለን። ወደ ሁለተኛው ጉዳያችን እናልፋለን። ማንቸስተር ዩናይትድ ደግሞ እንመለከታለን። አብራችሁን ቆዩ። አሁንም ማንቸስተር ዩናይትድ በ2025/26 የውድድር ዓመት እንግሊዝ ፕሪሚየር ሊግ በጣም ጥሩ ዓመት ማሳለፉን እናስታውሳለን። በማይክል ካሪክ እንግዲህ ከግማሽ ዓመት በኋላ መጥቶ ክለቡን የአውሮፓ ሻምፒዮንስ ሊግን የናፈቀ የአውሮፓ ሻምፒዮንስ መድረክ አሳታፊ አድርጎታል። እናም 3ኛ ደረጃን ይዞ እንዲያጠናቅቅ አድርጎታል። ከዛ 17-16ኛ ደረጃ ወደ 3ኛ ደረጃ ያሳደገ ድንቅ አሰልጣኝ እንደሆነ እናስታውሳለን። ለዛውም በአውሮፓ ሻምፒዮንስ ያሳተፈ ለዛውም በግማሽ ዓመት ብቻ መጥቶ ነው ሩበን አሞሪም ከለቀቀ በኋላ ማለት ነው። በጣም ይህን ጥሩ ዓመት ማሳለፍ ይታወሳል። ስለሆነም ይህንን ጥንካሬውን ለማስቀጠል ተጫዋቾችን ለማስፈረም ጥሩ ጉዞ እያደረገ ይገኛል ማለት በደንብ የሚያስችል ነው። በደንብ ቡድኑን ማጠናከር ያለበት ማንቸስተር ዩናይትድ ቀጣይም 4 ውድድሮች ስለሚሳተፍ እንግሊዝ ፕሪሚየር ሊግ፣ ሻምፒዮንስ ሊግ፣ ካራባኦ ካፕ እና ኤፍ ኤ ካፕ ስለሚሳተፍ በደንብ ተሳትፎ እያደረገ ይገኛል ማለት የሚቻል ክለብ ነው። ማንቸስተር ዩናይትድ ከትላልቆች እንግሊዝ ፕሪሚየር ሊግ ክለቦች አንጻር ከነዚያም ያስፈረሙ ተጫዋቾችን ስንመለከት ቶምሰንን በቅርቡ ያስፈረመው ተጫዋች ነው። አንድሬ ሳንቶስ እና ዩሪ ቴሌማንስን ማስፈረማቸው ይታወቃል። እነዚህ በተለይ የመሀል ሜዳቸውን በደንብ እያጠናከሩ የሚገኝ ክለብ ነው ማለት ነው። ማንቸስተር ዩናይትድ ሳንቶስም የመሀል ተጫዋች ነው። ቴሌማንስም እንደዛው በደንብ ልምድ ያለውና ወጣት ተጫዋችን አጣምሯል ማለት ነው። ማንቸስተር ዩናይትድ አሰራር ቴሌማንስ እንግዲህ ወደ ማርጀቱ ወደ ማብቃቱ ጊዜ እየደረሰ ወደ 32 ውስጥ ነው ያለው ቴሌማንስ እና ይህንን ልምድ ለማካፈል በአስቶን ቪላ የምናውቀው ነው። እንግዲህ በቤልጅየምም አምበል እስከመሆን ድረስ እነ ኬቪን ደብሩይነ እነ ቲቦ ኮርቱዋ ድረስ ያሉ ቴሌማንስ ግን አምበል እስከመሆን ድረስ ድንቅ ተጫዋች ነው። በአስቶን ቪላ ነው እንግዲህ በደንብ ድንቅነቱን ያሳየው። እናም ሳንቶስን በቼልሲ ቤት የምናውቀው ነው። በመጨረሻ ጨዋታዎች በባለፈው ዓመት ጥሩ እንቅስቃሴ ሲያሳይ ነበረ። እናም ቶምሰን ደግሞ ወጣት ተጫዋች ነው። የቶተናም ወጣት ተጫዋች ነው። በግራ ክንፍ ላይ ትልቅ አስተዋጽኦ ሊኖረው ይችላል ተብሎ ይጠበቃል። እናም አሁን ደግሞ ከነ አሌክስ ስኮት የበርንማውዝ አሌክስ ስኮት ከነ ኮኔ ባሌባ ጋር ስሙ እየተያዘ ይገኛል። በደንብ ግን ማንቸስተር ዩናይትድ የመሀል ሜዳውን ለማጠናከር በደንብ እየጣረ ነው። ምክንያቱም ካሲሜሮ መልቀቁ ይታወሳል። ብሩኖ ፈርናንዴዝም አሁን እያረጀ ነው የሚገኘው። ከ30ዎች ውስጥ ተሻግሯል። እናም የመሀል ሜዳውን ማጠናከር አለበት። ነገር ግን ቴሌማንስም እንደዛው 32 የተሻገረ ተጫዋች ነው ያስፈረሙት። ስለሆነ እንዴት ነው ነገር እየተባለ ይገኛል። ስለሆነ ወጣቱ ተጫዋቾችን ማስፈረም አለበት። እና ሳንቶስ፣ አሌክስ ስኮት፣ ባሌባ የመሰሉ ተጫዋቾች በደንብ አሁን ህፃን የሆኑ ታዳጊዎች ናቸው ማለት እንችላለን። ስለሆነም ቡድኑ ለምን ይፈጥራል የሚለው አሌክስ ስኮት በጣም ድንቅ በባለፈው ዓመት በቃ በተለይ በበርንማውዝ ቤት በጣም ጥሩ እንቅስቃሴ ያሳዩ የበርንማውዝ ተጫዋቾች በጣም ብዙ ናቸው። እነ ክሮፒ ልንጠቅስ እንችላለን። አሌክስ ስኮትን በደንብ መግለጽ የምንችለው ተጫዋች ነው። በመሀል ሜዳው ላይ በጣም ጥሩ አስተዋጽኦ ለማንቸስተር ዩናይትድ ያደርጋል ተብሎ የሚጠበቅ ተጫዋች ነው አሌክስ ስኮት። እናም በብዙ ክለቦች ግን እየተፈለገ ይገኛል አሌክስ ስኮት በነ አርሰናል እናም በነ ቼልሲ እየተፈለገ ይገኛል። ቼልሲ እንደውም ቀጥተኛ ጥያቄ አድርጎ ነበር። በዛሬው ዜናዎችንም እንዳነሳ ነው 4 ሚሊዮን ፓውንድ ጥያቄ አቅርቦ ውድቅ መደረጉ ይታወሳል። አሌክስ ስኮትም ከበርንማውዝ የቀረበለትን የዝውውር የውል ማራዘሚያ ጥያቄ ውድቅ ማድረጉ ይታወሳል። ስለሆነም ለማንቸስተር ዩናይትድ፣ ለቼልሲ እና ለአርሰናል ጥሩ እድል ይዞ የመጣ ይመስላል። በተለይ ለማንቸስተር ዩናይትድ ለማንዶች በደንብ ማጠናከር ለሚፈልግ ቡድን ጥሩ እድል ይመስላል። ማንቸስተር ዩናይትድ አሌክስ ስኮትን እስከ 80 ምናምን መክፈል ከቻለ ይህንን ተጫዋች የግሉ ማድረግ እንደሚችል ይጠበቃል። ሌላኛው ከኮኔ ጋር ነው። ይህ የሮሞ ተጫዋች በፈረንሳይ ብሔራዊ ቡድን በዚህ ዓለም ዋንጫ በጣም ድንቅ እንቅስቃሴ በመሀል ሜዳው ሲያሳይ የነበረ ተጫዋች ነው። ኮኔ በሮማን ቤት እናውቀዋለን። በጣሊያን ሴሪያ ጥሩ እንቅስቃሴ የሚያሳይ ተጫዋች ነው። ስለሆነ ኮኔንም በደንብ መሀል ሜዳቸው ላይ ሊሰሩበት የሚችሉት ተጫዋች ነው። በደንብ ማጣመር የሚችሉት ተጫዋች ነው። ኮኔም ይጠበቃል በማንቸስተር ዩናይትድ። ሮማም እንግዲህ የማንቸስተር ዩናይትድን የዝውውር ጥያቄ ሊቀበል ይችላል የሚሉ ወሬዎች እየተሰሙ ይገኛሉ። ስለሆነ ማንቸስተር ዩናይትድ ትልቅ ዜና ይመስላል ማቴዎ ኮኔን ማስፈረም ይችላሉ። ሌላኛውም ከድሮ ጀምሮ ሲነሳ የነበረው ባሌባ ነው። ባሌባም ድንቅ ነው። በመሃል ሜዳ ዲፌንስ ሚድፊልደር እና በሌፍት ባክ በመጫወት የሚችል ነው። ስለሆነ ባሌባ በጣም ትልቅ አማራጭ ነው ይችላል። ብራይተን ግን ብዙ እንደውም እስከ 100 እንፈልጋለን ሲሉ ነበር። ለባሌባ 100
እኔ እንጃ። ከዛ በኋላ እንግዲህ ከማንቸስተር ዩናይትድ ከተፈለገ በኋላ በጣም በብረት አቋም ወርዶ ነው እንግዲህ የተመለከትነው። ከባሌባ ጋር አሁን ድጋሜ ስማቸው መያዝ ጀምሯል ማንቸስተር ዩናይትድ ስለሆነ እኔ አሌክስ ስኮትን ቢያስፈርሙ ለማንቸስተር ዩናይትድ የመሃል ሜዳ በጣም ድንቅ ይሆናል ብዬ አስባለሁ። እና ምናልባት ባሌባን ቢቀር ይሻላል ብዬ አስባለሁ። እና ኮኔን ከቻሉ ግን አሌክስ ስኮት በደንብ ምናልባት ሊያስፈርሙ ቢችሉ አጋጣሚ ሊኖር ይችላል። ወጣት ተጫዋች ነው። በደንብ ሊሰራ የሚችል ለማንቸስተር ዩናይትድ እድገት ሊጠቅም የሚችል ተጫዋች ነው እና አሌክስ ስኮት ያስፈልጋቸዋል ብዬ የምገምተው ተጫዋች ነው። ባሌባም ጥሩ ነው፣ ግን አቋሙ ወርዷል። በጣም ትልቅ ጉዞ ነው የሚያደርጉት። ባሌባ ያስፈልጋል ብዬ አላስብም። እናም ባሌባ እዛ ጋ አሁን ዶርጉም መጫወት የሚችል ተጫዋች ነው። ዶርጉም ስላለ ዶርጉ በጣም ድንቅ አቋሙን እያሳየ የሚገኝ ነው። ስለሆነም ለማንቸስተር ዩናይትድ ጥሩ ነው ብዬ የማስበው አሌክስ ስኮት ነው ማለት ነው። እናም አሁን የማንቸስተር ዩናይትድ ጉዳያችንን በዚሁ ጨርስና ወደ ሌላኛው ክለብ እንሂድ። ወደ ሶስተኛው ክለባችን ሊቨርፑል እንላለን። ሶስተኛው ክለቡ ሊቨርፑል ነው። ሊቨርፑል እንግዲህ በባለፈው የውድድር ዓመት በጣም መጥፎ ጊዜ ነበር ያሳለፈው። ሊቨርፑል ዝውውር ላይ እንዴት ነው የሚለውን ስናይ ብዙም ተሳትፎ እያደረገ አይገኝም ሊቨርፑል። እናም ዝውውሩ በጣም ደካማ የሚባል ነው። እስካሁን ስሙ ከተጫዋቾች ጋር ይያያዛል እንጂ እያስፈረመ አይደለም። ምናልባት ያስፈርም ይሁን እስካሁን ተጫዋቾች ስም ይያያዛል፣ ግን ገፍቶ መሄድ የሚችል ብሮች ማውጣት የሚችል ቡድን ነው እና ምናልባት ሊያስፈርም ይችላል ተብሎ ይጠበቃል። እናም ባለፈው ውድድር ዓመት ማስፈረሙ የታወቀ የተስማሙ በቀጣይ ዓመት ይፈርማል ተብሎ ጃክ ኩዌት ነው እንግዲህ እሱ የታወቀ ነው መፈረሙ። እናም ሊቨርፑል ትልቅ ዝውውር ማድረግ ይገባል ብዬ የማስበው ነው። ከዚህ መጥፎ ጊዜ ካሳለፈ ውድድር በደንብ መውጣት የሚችለው ዝውውር በማድረግ ነው፣ ተጫዋቾችን በደንብ በማሰልጠን እና ለማንኛውም ግን ተጫዋቾች በደንብ አሉት፣ እነዛን ማሳደግ አለበት እና ተጫዋቾችን አናሻዎች መጨመር አለበት። ሶቦስላይም የቡድኑ ምርጥ ተጫዋች በባለፈው ዓመት በጣም ድንቅ የነበረው እሱን ውሉን ማራዘሙ ይታወሳል ለረጅም ጊዜ ስለሆነ ሊቨርፑል በጣም ትልቅ ዜና ነው። ስሙ ሲያያዝ ነው እንጂ ሲያስፈርም አላየንም። በአሁኑ የዝውውር መስኮት ሊቨርፑል ከነማን ጋር ስሙ ተያይዟል የሚለው ነው። ከነ ባርኮላ አርሰናል የሚፈልገው እሱ ጋር በደንብ ስሙ ተያይዟል። የአንዲ አሜንዴ ከረጅም ጊዜ በፊት ነው እንግዲህ ዝውውር መስኮት ሳይከፈት በጋ ላይ ገና ጨዋታዎች እየተደረጉ ነበር ከዲያሜንዴ ጋር ስሙ የተያዘው እና ከአሌክስ ስኮት ጋር ስሙ እየተያዘ ይገኛል። ከነዚህ የሚሰጡ ተጫዋቾች ጋር ስሙ እየተያዘ ነው። እነ ኮናቴ ስለለቀው የመሃል ተከላካይም እንደሚያስፈልገው ይገመታል። የመሃል ተከላካይ ማስፈረም የሚችልበት አጋጣሚ ይኖራል ተብሎ ይጠበቃል። በዛሬ ዜናም እንግዲህ እንዳሳወቁት ባስቶኒ በይፋ በአሁኑ ዓመት ይለቃል ተብሎ ይጠበቃል። ወኪሉ እንዳሳወቀው አንዱ ደግሞ የባስቶኒ ፈላጊ ሊቨርፑል እና ሪያል ማድሪድ ናቸው። ሊቨርፑል አንዱ ነው እና ስለሆነም እሱን ምናልባት ለማስፈረም ይጥራል ተብሎ ይጠበቃል። እሱም በጣም አስፈላጊ ነው የመሃላቸውን ለማጠናከር። ምክንያቱም ኢብራሂማ ኮናቴ ወደ ሪያል ማድሪድ መዘዋወሩ ተስማምቷል ሄዷል እና ባርኮላ ሊቨርፑል ላይ በጣም ትልቅ ይፈጥራል ብዬ የሚገምት ተጫዋች ነው። አሁን ታዳጊው ሪዮን ጉሙሃ በዛ በኩል በግራ ክንፍ ድንቅ ሲያሳየ ነው። ኤኪቲኬም ወደዛ በመሄድ መጫወት የሚችል ተጫዋች ነው። እናም እሱም አለ። ግን ባርኮላ ወይ ዲያሜንዴ አንዳቸው መጨመር ያለባቸው ይመስላል። ግን በዚህ አቋማቸው ያስፈርማል ብዬ አልጠብቅም። ባርኮላም ዲያሜንዴ ስኮትም ብዙ ፈላጊ ያላቸው ናቸው። እዛው አርሰናል ሶስቱንም ይፈልጋቸዋል። እነ ዩናይትድ ቼልሲም አሉ እና ሊቨርፑል ሌሎችም አማራጮችን ሊያይ የሚችል አጋጣሚ አለ። ባርኮላ፣ ዲያሜንዴ፣ ስኮት ግን በመሃል ሜዳ በጣም የሚያስፈልግ ተጫዋች ይመስለኛል። አሌክስ ማካሊስተር ያበቃለት እስከሚመስል በባለፈው ዓመት በጣም መጥፎ እንቅስቃሴ ያሳይ ነበረ። ግራቨንበርችም ባለፈው ካቻምና ሲበሉ እንደ ወጣት ተጫዋች እንዳልተባለ በጣም ባለፈው ዓመት በጣም እየቀዘቀዘ ነበር። ማካሊስተርም ሲበሉ በጣም ድንቅ ነበረ። ግን አሁን አሌክስ ስኮት በጣም የሚያስፈልገው ክለብ ይመስለኛል እንደ ማንቸስተር ዩናይትድ ሁሉ ስለሆነ ከአሌክስ ስኮት ማስፈረም አለበት ብዬ እጠብቃለሁ። ስለሆነም በጣም ገፍቶ ሊሄድ የሚችልበት አጋጣሚ አለ። ግን ዝውውሩ የተዳከመ ነው። በተለይ ከአርሰናል፣ ከዩናይትድ፣ ከቼልሲ ያነሰ ዝውውር እንቅስቃሴ ነው እያደረጉት የሚገኘው ሊቨርፑል እና ምን ሆኖ ነው ባለፈው ዓመት እንደዚህ እንዳላስፈረሙ እና አይዛክ እና ኤኪቲኬ የመሳሰሉ
ጥሩ ተጫዋቾችን እንዳላስፈረመ አሁን ግን ምንድነው ወደቁ የሚያስብለው። የተረሳ ነገር መሐመድ ሳላም ለቋል፣ ወደ ቤክሽታሽ መዘዋወሩ ይፋ ተደርጓል። በሱ ቦታም ተጫዋች ያስፈልጋቸዋል ገና። እናም ሊበሩ በጣም ይቀረዋል። በአጥቂ ስፍራ በደንብ ማስፈረም አለበት። ሁሉም ክፍል ላይ መገንባት አለበት ከላይ ይመስለኛል። ሊቨርፑል በአጥቂ ስፍራ በደንብ ማስፈረም ያለበት ተጫዋች ነው። በግራ ክንፍና በቀኝ ክንፍ መሀል ሜዳ ላይ ቢያንስ አንድ ተጫዋች 2 ተጫዋች ማስፈረም አለበት። በተከላካይ የመሀል ተከላካይ ኮናቴም እያለ ያስፈልገው ነበር። አሁን ኮናቴም ጭራሽ ወጣ። ድጋሚ እሱም ያስፈልገዋል። በረኛም ያስፈልገዋል። ግን አሊሰን አለ። እሱን እንደ መጨረሻ ልንይዘው እንችላለን፣ ችግር የለውም። እነ ማማርዳሽቪሊም ይገኛሉና ግን በተከላካይ በጣም ያስፈልጋቸዋል እና አጥቂ ትልቅ መገምገም ያለባቸው ማስፈረም ያለባቸው። ሊቨርፑል እንደምናየው በጣም ቀዝቀዝ ብሎ ያለበት የዝውውር መስኮት ነው። ካሁን የዓለም ዋንጫ ስለሆነ ነው እናስባለን። ብዙ ክለቦችም አላስፈረሙም፣ ለዛ ይነሳሳል ብለን እንጠብቃለን። አሁን የዓለም ዋንጫም ስለተጠናቀቀ ማለት ነው። የሊቨርፑል ጉዳይ በዚሁ እናጠናቅ። ያስመርጫችሁ ቢኖር እንግዲህ በብሩ ውስጥ ጥሩ እንደዚህ ምናምን እናነሳ ነበር። ጃክዌት ነው የምናነሳው። ጃክዌት በጣም ድንቅ ማንነት ተጫዋች ነው። ረዘም ያለ ተጫዋች ነው። ከነ ቫንዴክ ጋር ርዝመት ራሱ አለ። እነ ጆቫኒ ሊዮንም አለ። ባለፈው ዓመት የፈረመ በጉዳት ምክንያት ዓመቱን ሙሉ መጫወት ያልቻለ ተጫዋች ነው። መጨረሻ ጨዋታም ተሰልፏል መሰለኝ እንደዛ አካባቢ ነው። ጃክዌት የማል ተከላካይ ነው ስለሆነ እሱ አሁን ታዳጊ ገና ነው፣ ህፃን ልጅ ነው። ከ23 22 በታች ነው እድሜው። እናም ጃክዌት ጥሩ የመሃል ሜዳ ነው፣ ግን ከሱ የተሻለ ልምድ ያለው ተከላካይ የመሃል ተከላካይ ቢያስፈርሙ ይሻላል ብዬ ገምታለሁ። ጃክዌትን እንደ አማራጭ ማለት ነው። የሊቨርፑልን ጉዳይ በዚሁ እናጠናቀቅና ወደ ማንቸስተር ሲቲ እና ወደ መጨረሻው አራተኛ ክለባችን እንሄዳለን። እስካሁን አብራችሁን ስለቆያችሁ እናመሰግናለን። አሁን ቆዩ፣ የማንቸስተር ሲቲ ጉዳይን ደግሞ አሁን እናነሳለን። አብራችሁ ቆዩ። ከናቲ ፉትቦል ጋር ላይክ፣ ሼር፣ ሰብስክራይብ እንዳይረሳ እያደረጋችሁ ማንቸስተር ሲቲ በዝውውሩ እንዴት ነው ስንል ብዙም እንደ ሊቨርፑል እየተሳተፈ አይገኝም፣ ግን በደንብ እየተሳተፈ ነው። ማንቸስተር ሲቲ ያስፈርማልም አያስፈርምም ነው እና የምናነሳለት ትልቁን ዝውውር በ110 ምናምን 20 ምናምን ያስፈረመውን ኤሊዮት አንደርሰንን ከኖቲንግሃም ፎረስት ያስፈረመውን ነው እንግዲህ ልናነሳ የምንችለው የማንቸስተር ሲቲ ፊርማ ካነሳን ማለት ነው። እና ኤሊዮት አንደርሰን በጣም ትልቅ ተጫዋች ነው፣ ግን የተጋነነ ምናልባት የሚሉ ብዙ ሰዎች አሉ። ከ100 በታች ነበር እሱ የሚጠበቀው 110 ምናምን መክፈል ስለሚችል ነው እንጂ ግን የሚወጣበት ተጫዋች አይደለም። ስለሆነ ማንቸስተር ሲቲ ኤሊዮት አንደርሰን በማንበብ በጣም ትልቅ እንትን ይፈጥራል በጣም ይጠበቃል። በክሬቲቪቲም ጭምር ማለት ነው። ክሬቲቪቲ በጣም ያነሰው ቡድን ነበር ባለፈው ዓመት ምንም ቢሆን ሁለተኛ ደረጃ ሆኖ ቢጨርስም በክሬቲቪቲው ያነሰ ቡድን ነበረ በፈጠራ አቅሙ። ስለሆነ ኤሊዮት አንደርሰን በኖቲንግሃም ፎረስት ቤት የምናውቀው ነው፣ በእንግሊዝም ቤት የምናውቀው ነው። በጣም ብዙ ደቂቃዎች ጮተ ካልተሳሳትኩ የማንጫቸው ነው በእንግሊዝ በአሁኑ ዓለም ዋንጫ እሱ ነው። ሶስተኝነት ስላልተጫወተ ምናልባት ካሳትኩ ዲክላሬስ ሊበልጥ ይችላል፣ ግን እሱ ነበር አንደኛ። እና በእንግሊዝም ተመራጭ የማን ተጫዋች እስከመሆን ድረስ ነበር ከነ ጁድ ቤሊንጋም ከነ ዲክላሬስ ጋር እየተጣመረ ማለት ነው። እና ኤሊዮት አንደርሰን በደንብ ጥሩ ለማንቸስተር ሲቲ ነው ማለት ይችላል። በደንብ የማርቢላ ተጫዋች ሴንተር ሚድፊልደር ይሆናል። ገብቶም ደግሞ ወደ ተደራቢ አታኪ ሚድፊልደር ነው መጫወት የሚችል 10 ቁጥር ሚና መላበስ የሚችል ተጫዋች ነው። ኤሊዮት አንደርሰን ጥሩ ነው። ስሙ እንግዲህ እና ሙንጋንም ማስፈረም ይችላል። የግራ መስመር ተጫዋች ነው። ታዳጊ ነገር ተጫዋች ነው። የሌስተር ሲቲውን ከአርሰናል ጋር በጥብቅ እየተያያዘ የሚገኙ በቃ አስፈረሙ እስከሚባል ድረስ እየተያያዘ የነበረው ሙንጋ ከሌስተር ሲቲ ያስፈርሙታል። የግራ መስመር አጥቂ ነው ሙንጋ። ግራ መስመር ላይ አላቸው እነ ጀረሚ ዶኩን ማንሳት እንችላለን። በቂ ነው እሱ። ጀረሚ ሙንጋም እንግዲህ አስፈርመዋል። በጣም ግን እየተያያዘ የሚገኘው አሁን ቡዋዲን ነው። ይህ የሞሮኮ ተጫዋች እንግዲህ በብራዚሉ ጨዋታ በዓለም ዋንጫው ከሞሮኮ ብራዚል ጨዋታ እንዳቸው የተነቁት በጣም ድንቅ ራሴ እነማኑ ካስሜሮ ያስባለ ነበረ በሱ ጨዋታ ላይ ማነው ብሩኖ ጉማሬሽ ነበር ያስባለው። በጣም ድንቅ ነበር። ከዛ በኋላ ግን ጥሩ ነበር፣ ግን እየደከመ በተለይ ወደ ጥሩ ማለት ሲገባ
ደካማ እንቅስቃሴውን እያሳየ የነበረ ተጫዋች ነው እና ቡአዲ የሞሮኮ ተጫዋች እሱ ጥሩ ከማንቸስተር ጋር እየተያያዘ የሚገኝ ነው እና ከሊቨርፑል ጋርም እየተያያዘ የሚገኝ ነው። ኢማኑኤል በተለይ ወደ ዲፌንስ ሚድፊልደር ከፈለጉ ያስፈልጋቸዋል። ግን ያለው ወደ ጥሩ አቋም የተመለሰ ይመስላል። የዓለም ዋንጫው ምርጥ ተጫዋች እስከሚባል ድረስ ተጫዋች ነው። በስፔን በደንብ ጥሩ እንቅስቃሴ ስላሳየን ማለት ነው። ስለሆነ ቡዋዲ በጣም ጥሩ ፊርማ ሊሆን ይችላል። ግን ቡዋዲ እስከየት ይደርሳል የሚለው በጣም አነጋጋሪ ነው እና ማንቸስተር ሲቲ በዝውውር ላይ ጥሩ ነው፣ ግን በጣም ተጫዋቹን እያስፈረሙ አይደለም። እንደውም ስሙም እየተያያዘ አይደለም በብዛት። ኢንዞ ማሬስካን እንግዲህ አሰልጣኝ አድርጎ ከቀጠረ በኋላ ከፔፕ ጋርዲዮላ በኋላ እንግዲህ ኢንዞ ማሬስካ ጥሩ እንቅስቃሴ ሲሆን ተብሎ ይጠበቃል። ኢንዞ ማሬስካ ለማስፈረም ከቼልሲ ምን ሮበርት ሳንቼዝ በረኛውን ለማስፈረም እንፈልጋለን ሲሉ ተደምጧል። ኢንዞ ፈርናንዴዝንም ከቼልሲ ለማስፈረም እንፈልጋለን ሲሉ ተደምጦ ነበረ። የቼልሲ አይኖችን ለማምጣት ኢንዞ ፈርናንዴዝ ግን ወደ ሪያል ማድሪድ መሄድ ነው የሚፈልገው። ስለሆነ ኢንዞ ምናልባት ወደ ኢንዞ ማሬስካ አሰልጣኝ ስለነበሩ ግን ይሆናል ብዬ አልገምትም። ኢንዞ ማሬስካም ወደ ሪያል ማድሪድ ምናልባት ሊሄድ የሚችልበት አጋጣሚ አለ። ስለሆነ ቡዋዲ ምናልባት ሊፈርም ይችላል ተብሎ የሚጠበቅ ተጫዋች ነው። በማንቸስተር ሲቲ በኩል እነዚህ ናቸው ዝውውሮቹ። ሮበርት ሳንቼዝ በበረኛ እንፈልጋለን ብሏል። ይችላል አሰልጣኝ ስለሆነ ምናልባት ሊያስፈርሙ ይችላሉ። ግን ጃንሉጂ ዶናሩማ አለ እሱ ስላለ እሱ በጣም ወርልድ ክላስ የሆነ ግብ ጠባቂ ነው። በፒኤስጂ ቤት ነው ብናውቀው በጣም ድንቅ እንቅስቃሴ ያሳይ እንደነበረ ይታወቃል ማለት ነው። ሌላኛው ደግሞ በቃ ይህን ይመስል ነበር የዛሬው ትንታኔያችን። ማንቸስተር ሲቲን በመጨረሻ አድርገን አየን። ስለ አርሰናል ጉዳይ ዝውውር ጉዳይ አይተናል። አርሰናል ምን የትኛው ቢያስፈርም ይቻላል፣ እንዴት ሊያዋዳቸው ይችላል፣ ተጫዋቾችን ቢያካትት እንዴት ነው የሚለውን አይተናል። ስለ ማንቸስተር ዩናይትድ አስፈርማዎች በጣም ጥሩ እንቅስቃሴ እያሳየ ነው በዝውውር መስኮት የሚለውን አይተናል። ሊቨርፑል ቀዝቃዛ የዝውውር ጊዜ እያሳለፈ ነው፣ ህዝቡ አንዳንዶች ጋር እየተያያዘ ይገኛል የሚለውን ማንቸስተር ሲቲም እንደዛው ጥሩ አይደለም ዝውውር መስኮቱ ላይ። ነገር ግን ተጫዋቾቹን አንዳንድ በሪከርድ በሆነ ቃል ሌሎች አንደርሰን ማስፈረሙ ተናግረናል። እናም እንደዚህ አይነት መርጦችን አካፍለናቸዋል። ዛሬ ትላልቅ ክለቦችን መርጠን እንግዲህ በእንግሊዝ ፕሪሚየር ሊግ አርሰናል፣ ማንቸስተር ዩናይትድ፣ ሊቨርፑል እና ማንቸስተር ሲቲ የዝውውር ጉዳይ ክረምቱ እንዴት ነው እንዴት እየሄደን የሚለውን ስናይ ቆይተናል። ስላደመጣችሁ እናመሰግናለን። እንግዲህ እናንተስ ምን ታስባላችሁ? ከአርሰናል፣ ከማንቸስተር ዩናይትድ፣ ከሊቨርፑል እና ከማንቸስተር ሲቲ የትኛው ክለብ በደንብ ተጫዋቾችን ማስፈረም አለበት ትላላችሁ? ሀሳባችሁን ኮሜንት ላይ አስቀምጡልን። ይህ ትንታኔ ከተመቻችሁ ላይክ በማድረግ ያበረታቱን። ለሌሎች የእግር ኳስ ወዳጆች ሼር አድርጉ። ለተጨማሪ የእግር ኳስ ዜና እና እንደዚህ አይነት ምርጥ ትንታኔዎች ሰብስክራይብ ያድርጉ። በሌላ ትንታኔ ደግሞ እንመለሳለን። ቀጣይ ቅዳሜ ዕለት 1 ሰዓት ላይ በዚሁ ሰዓት እንገናኝ። ግን 7ቱንም ቀን ነገ ደግሞ በትኩስ መረጃ 4 ሰዓት ላይ ዜናዎች አሉን። የዛሬውን ግን ትንታኔ ለተሮብ ትንታኔያችን ይህን ይመስል ነበረ። አብራችሁ ቆዩት። እኔ ናትናኤል ብርሃኑ ነበርኩኝ። አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ እንዳይረሳ። መልካም አዳር።